ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ የሞራ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ እህቴን ፕራንክ ላረጋት ነው። ኢትዮጵያ ነው ያለችው እና ለበዓል ፍየል የራሷ ነበራትኝ ለእናቴ ግዥላት ምናምን ስላት የኔ ፍየል አለ ትገዥኛለሽ ብላ አስቀምጠው ነበር ማለት ነው። አሁን እኔ ደግሞ ከባሏ በፊት እሷ አስታውሳኛለች። በነገራችሁ ላይ ደውላ ምን ትገዥኛለሽ አልኩሽ እገዛሻለሁ አልሽ፣ ግን ያልሽው ነገር የለም ስለ ፍየል ዋጋ አልተነጋገርንም ምናምን ብላኝ አስገምቺውና ችግር የለም ብያት ነበረ። ግን አሁን እና እኔ ጅል ነኝ እንዴ ለተበላ ነገር እከፍላለሁ፣ ስለዚህ በወጣ ይተካ ምናምን ብዬ ነው ትንሽ ማንጫጫት ማለት ነው። እንግዲህ እያወራን ነበር ከደቂቃዎች በፊት። አሁን ናፈቅሽኝ ምናምን ብዬ ነው የምጀምረው። ስልኩ ይጠራን ብዬ ተስፋለኝ። እየጠራ ነው እያወራ ስለነበረ እንደው አንቺ ደግሞ ምናምን ማለት አይቀርም። ይሄ ኢትዮጵያ ስልክ እንግዲህ ይሄ ነው ችግሩ። ሄሎ ትርፌዬ፣ የኔ ውድ ናፈቅሽኝ። የምር ናፍቀሽኝ። የኔ ውድ ነገር አለ። የኔ ውድ ምን ያህል እንደምወድሽ ብታውቂ ኑሮ። እህቴ ደህና ነሽ? እኔ ታውቂያለሽ ያለ አንቺ ደሜ አይሰራ። ደም ስሬ እኮ ነሽ። ምን ነው ገረመሽ? ኧረ ሴትዮ ምንም አዲስ ነገር የለም። እና አይ እርግጥ አዲስ ነገር አለ፣ ግን እኔ እህቴን መናፈቅ አልችልም። አዲስ አይደለም የታወቀ ነውና። ኧረ እዛ ማረጋገጥ እና ደህና ነሽ? ምሽት ወራት ምን በላሽ? ስጋ በላሽ? ጎበዝ። ስጋ ነው። ቅልጥም በልተሻል እስካሁን? ቅልጥም ነው የበላሽ ወይ ዝም ብሎ ስጋ ነው? የምር በልተሻል? በቃ የኔ እናት እንግዲህ ዙሮ ዙሮ ተነጋግረናል። ዋጋውንም ቢሆን በወጣ ይተካ። አንዴ የተበላ ነገር አይመለስም። የምን አመት እኮ ዝም ብለሽ እንትን አይደለም። ምን ችግር አለው? በቃ ጨለማ ነክቶት አንተ በልቷን የተበላ ነገር ከፈሉ አይባልም። ማን ልታግች ነው? ለእናቴ እኮ ነግሬያት ነበረ። መርቂያት በቃ በወጣ የተካባያት ብያት ነበር። ኧረ አያስቅም ትርፌ። ምንድን ነው እያረሩ መሳቃላ? የልብ ከልብሽ ነው የምትስቂው? የምር አይ እንደማለት እንደማግጥ እያሰብኩ ነው። ኧረ ተይ አንቺ ልጅ ተይ እንዴ! አርብተሽ እኔ ይኸውልሽ ፍየሊቱም ትርባ በወጣ ይተካ። የሞተውንም እንግዲህ የታረደውንም ምን በቃ ነፍስን ይማረው። ቪዲዮ እኮ አድርጌዋለሁ እልክልሻለሁ። እንዴ እኔ ምን ቪዲዮ ስንት የፋሲካ ስንት ፍየል ታርዷል። ለፋሲካ ጎረቤቱ ሁሉ ስንት ፍየል አርዷል። እኔ እኮ አልከዳሁም። ፍየሉን አርዳችኋን እኮ በልታችኋን። እኔ አሁን ምራቄ በቃ ለምን እቺ ልጅ ዝም ብዬ አላመሰግናትም። አሁን ቢከፈላት ከምን ሊቆጥ ምስጋና ይበልጣን። ገንዘብ እንደሆነ አላቂ ነው ብዬ ነው እኮ። ስለዚህ ተስማምተሻል።
ምንድን ነው? ኧረ ምንም ትገርሚያለሽ። ለማንኛውም የዩቲዩብ ላይ ያሉት የዩቲዩብ ቤተሰቦች እየሰሙሽ ነበር፣ ታዝበውሻል። ጭራሽ አንቺ በአንድ ፍየል ዋጋ አንድ ሰው አግታለሁ። ምን አይነት ነገር ነው? በጣም ብዙ ሰው ነው የሰማሽ። እንግዲህ የምትያቸውም ማያቸው ቪዲዮ እየሰራሁብሽ ነበር። አባቴ ይሙት ፕራንክ ነው። እስኪ የምር ፕራንክ ነው የምትያቸው ነገር ካለ እንደው ምንድን ነው መስሽ? አሁን አንቺ ሳላግጥ በቃ ተደረሰብኝ ማለት ነው። እጅ ተፈንጅ ታያሽ። ወይ ታሪክ ድራመኛ ነሽ እኮ። እንግዲህ ይቅርታ ለሁሉም ነገር እንዴ። አሁን እኮ ለሚዲያው ነው እንጂ ይቅርታ ያልሽው። እኔንማ በቃ ሌላ ደግሞ ከቪዲዮ ስወጣ ምን እንደምትይ ፈጣሪ ነው የሚያውቀው። አይ አልቀይርም። አሳገኝ ይቅርታ ተሳስቻለሁ። ብሩንም አልፈልግም። በቃ ትተዋለሁ። የሆነ ነገር ካልሽ ግን እነግራቸዋለሁ። ሪከርድ ለማድረግሽ ችግር የለውም። እሺ ብለሻል። ብሩን ትቻለሁ ብለሻል። በህዝብ ፊት ትቻለሁ እኮ ቢያንስ 4000 ሰው ምናምን ያይሻል። የኔ ቤተሰብ እንዳለ 4000 ገብተዋል። እኔ እኮ ስትደውይም አዲስ ነገር እንዳለ ገብቶኛል። ምን አዲስ ነው? መጀመሪያ ነገር አፈልግኝ። ታሪክ ነው በቃ። አይ አንቺ አሁን አርቢ ነሽ፣ ምን ችግር አለው ብትሰጭ? በጣም እንክብካቤ ያዝተሽብኝ ነበረ መጀመሪያው። ከጊዜው ነው ያልተመቸውሽ? ከጊዜው አወራሬ ነው ያልተመቸውሽ? ለዚህ ነው ማለት ነው። ወይ ጉድ። በይ ለማንኛውም ቻው ባያቸው በቃ። እኔም ቪዲዮዬን ልዘጋ ነው። ይቅርታ። አይ ቪዲዮዬን ልዝጋና አገኛታለሁ። አንቺ ጋር ማወራለች።